ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬ የምንመለከተው አንዳንድ ሀሳቦችን በዚህ ቪዲዮ ላይ ለማንሳት እንሞክራለን። ስለ ፋርማኮሎጂ አንዳንድ ሀሳቦችን ፋርማኮሎጂ ስለ ድራግ የሚያጠና ሳይንስ ሲሆን ድራግ በሰውነታችን ውስጥ የሚያመጣውን ኢፌክት እንደገና ደግሞ ቦዲያችን ለድራግ እንዲሁም ድራግ በቦዲያችን ለሚፈጠሩ የሚያመጡትን ኢፌክቶች የሚያጠና ሳይንስ ነው። ፋርማኮካይኔቲክስን በዚህ ቦታ ላይ በጥቂቱ ለማየት እንሞክራለን። what the body does to the drug የሚለውን ነገር ያነሳል። ፋርማኮካይኔቲክስ ካይኔቲክስ ከስሙ ላይ እንደምንነሳው ካይኔቲክስ ማለት እንደ ሙቭመንት እንደማለት ነው። እና ሙቭመንት ከተባለ ቦዲያችን ለድራግ ላይ የሚፈጥረው እንትን ነው እና ለምሳሌ አብዞርፕሽን፣ ዲስትሪቢዩሽን፣ ሜታቦሊዝም እንደገና ደግሞ ኤክስክሬሽን የምንለውን ያነሳል። ሜታቦሊዝም ባዮ ትራንስፎርሜሽን፣ ኤክስክሬሽን ኦር ኤሊሚኔሽን የምንለው ነው። እነዚህ አራት ስቴፖች በፋርማኮካይኔቲክስ ላይ የምንመለከታቸው ናቸው ማለት ነው። ሌላው በቀጣይነት የምናየው አብዞርፕሽንን በምናጠናበት ጊዜ ኦንሴት ኦፍ አክሽን ምንድነው ምን ማለት ነው የሚለውን ነገር እናያለን። ዲዩሬሽን ኦፍ አክሽን የሚለው ምንድነው የሚለውን እናያለን። በአቬይላቢሊቲ የመድኃኒቱን አቅም ምንድነው የሚለውን ነገር እናያለን። ሌሎችን ሩቱን እንደዚህ ፎርም ሌሎችንም በስፋት የምናየው ይሆናል። ለዛሬ በዛሬው ቪዲዮ ላይ የምንመለከተው ስለ ድራግ ነው ማለት ነው። ድራግ ማለት ምን ማለት ነው? ድራግ ማለት ኬሚካል ሰብስታንስ ሁሉም ኬሚካል ሰብስታንሶች ድራግ ናቸው ማለት አይደለም። ሁሉም ኬሚካል ሰብስታንሶች ፕላስ ኤንድ ዩዝድ ፎር ዲያግኖሲስ መመርመር የሚችሉ መሆን አለባቸው። ፎር ፕሪቬንሽን መከላከል የሚችሉ፣ ፎር ኪውር ማዳን የሚችሉ፣ ትሪት የሚያደርጉ፣ ሲምፐታሚክ ሪሊፍ ፕሪቬንሽን ኦፍ ፕሬግናንሲን መከላከል የሚችሉ ነገሮች። ስለዚህ ኬሚካል ሰብስታንስ ብቻ መሆናቸው ሳይሆን በእነዚህ ለዲያግኖሲስ፣ ለፕሪቬንሽን፣ ለኪውር ለእያንዳንዱ ነገሮች ለእነዚህ የሚጠቅሙ መሆን እንደሚገባቸው ማየት ያስፈልጋል። ስለ ድራግ ይህንን ማለት በቂ ይመስለኛል። ሌላው የምንመለከተው ስለ ሶርስ ኦፍ ድራግ ነው። አንድ ድራግ ሶርስ የምንለው ብዙ 6 አይነት ሶርስ ኦፍ ድራጎች ይኖሩታል። የመጀመሪያው ፕላንት የምንለው ነው። ፕላንት ሌንሱ አልኮሎይድስ ይባላሉ። አልኮሎይድስ ኦር ፕላንት ሶርስ ኦፍ ድራጎች ብዙ ጊዜ ስማቸው ላይ አይኒ ያላቸው ስፔሊንግ ኦፍ መስት ኦፍ ኢንስ ዊዝ አይኒ በዘ ቫይስ ቨርሳ ኢዝ ኖት ትሩ ኦል ኦፍ አይደለም የተወሰኑት ናቸው። ለምሳሌ ሞርፊን፣ አትሮፒን እንደዚህ ምንጋታሉ እንደ ጆክሲን እንደ ክሎሮኪን እነዚህ ድራጎች ፕላንት ሶርስ ኦር አልኮሎይድስ ናቸው ማለት ነው። ሌላው አኒማል ሶርስ ናቸው። አኒማል ሶርሶች ለምሳሌ ታይሮክሲን፣ ኢንሱሊን እነመስቱ ሆርሞኖች አኒማል ሶርስ ኦፍ ድራግ ይባላሉ ማለት ነው። ሌላው ሚነራልሶች ናቸው። ሚነራልሶች አይረን ለምሳሌ ሊኩዊድ እና ፓራፊን ለምሳሌ ማግኒዥየም፣ ሰልፌት እነዚህ ድራጎች ሚነራል ሶርስ ኦፍ ድራግ ይባላሉ ማለት ነው። ሌላው ማይክሮ ኦርጋኒዝም ፔኒሲሊን ጂን ማየት እንችላለን። አንቲባዮቲክስ ድራጎች ብዙ አይነት ድራጎች ይገኛሉ። አንቲባዮቲክ ድራጎች ከፈንገስ ፕሪፔር እንደምናደርጋቸው ሁሉ እነዚህን ማየት ይቻላል። ፔኒሲሊን ጂን አሌክሳንደር ፍሌሚንግ ነው ዲስከቨር ያደረገው፣ እነሱን ማንሳት ይቻላል። ሌላው አምስተኛው ሲንቴቲክ ሲንቴቲክ ሶርሶች ይሄ ደግሞ ፕሪፔር የምናደርገው ኬሚካል እና ሰብስታንሱን በላብራቶሪ ውስጥ ፕሪፔር አድርገን የምናመጣው ድራግ ሲንቴቲክ ሶርስ ይባላሉ። ለምሳሌ አዮፕሮፊን የሚባሉ ድራጎች ጥሩ ኤግዛምፕሎች ናቸው። ስድስተኛው ጄኔቲክ ኢንጂነሪንግ ሞደርን ታይፕስ ኦፍ ሶርስ ኦፍ ድራግ ነው። ጄኔቲክ ኢንጂነሪንግ ነው አጠቃላይ 6 አይነት ሶርስ ኦፍ ድራጎች አሉ ማለት ነው። እዚህ ጋር ለመከለስ ያክል ፕላንት አለ፣ አኒማል አለ፣ ሚነራል አለ፣ ማይክሮ ኦርጋኒዝምስ አለ፣ እንደገናም ደግሞ ሲንቴቲክ ሶርስ አለ፣ ጄኔቲክ ኢንጂነሪንጎች አሉ። እዚህ ጋር ደግሞ እንደገና እንዳስቀምጠው ደግሞ የድራግ ኬሚካል ሰብስታንስ ብቻ ሳይሆን ፎር ዲያግኖሲስ፣ ፎር ፕሪቬንሽን እነዚህ መጠቀም አለብን። ጀነራል ፋርማኮሎጂ study about drug that is to about for diagnosis, for drug for diagnosis for እነዚህ ነገሮች እናያለን። for next video we will see about route of administration